ሰው ጋር ሲሄድ ሰው ለመጠየቅ ለልጆቼ ምን ልስራ ብለው አይጨነቁ። ይሄን የመሰለ ሶፍት ኬክ በቀላል ግብአት እንዴት እንደሚሰራ አሳያችኋለሁኝ። እዚህ ጋር 4 እንቁላል ነው የተጠቀምኩት። 4 እንቁላላችንን ነጩንም ቢጫውንም ክፍል አንድ ላይ እንደዚህ እናደርገዋለን። ስኳር 1 የሻይ ብርጭቆ አድርጌያለሁኝ። ትንሽዬ ቫኒላ አድርጌያለሁኝ ፈሳሹን። ከዛ በሃንድ ሚክሰር እንደዚህ መታሁትኝ። ከዛ ማደርገው ምንድነው ወተት 1 የሻይ ብርጭቆ ከትቻለሁ። ከዛ እሱን አስመታዋለሁ። ዘይትን በራሱ ብርጭቆ 1 ነው የተጠቀምኩትኝ። ዘይት አድርጌ ትንሽ መትቼ ከዛ ዱቄት ነው ማደርገው። ዱቄት 1 የውሃ ብርጭቆ አድርጌያለሁ። በድጋሚ ግን ግማሽ የሻይ ብርጭቆ ጨምሬበታለሁኝ። ከዛ ቫኒላ የዱቄቱን ቫኒላ ተጠቀምኩኝ ሽታው በደንብ እንዲወጣልኝ ስለፈለኩኝ። እሱን በደንብ ካስመታሁኝ በኋላ በመጨረሻ ማደርገው ፓውደር ነው። ፓውደር 2 የሻይ ማንኪያ የሚሆን ፓውደር አድርጌበታለሁ። እሱን በደንብ አድርጌ ሚክስ አደርገዋለሁ። ከዛ ከላይ ዲኮር የምሰራበት ትንሽ ሊጥ ቀንሼ ካካዋ አደርጋለሁ ማለት ነው። 3 ማንኪያ የሚሆን ቀንሼ ካካዋ አድርጌ በደንብ ሚክስ አደርገዋለሁኝ። ቀላል ነው በጣም፣ በቤታችሁ ሞክሩት። ለፔጄን ግን ላይክ፣ ሼር፣ ፎሎ ማድረጉን እንዳትረሱ። እዚች ጋር ፓትራዬን በደንብ ዘይት ቀባሁኝና እዛ ላይ ገለበጥኩትኝ። ከላይ የካካዋውን ሊጥ ደግሞ በላስቲክ አድርጌ ዲኮር እንዲህ አድርጌ ሰርቼበታለሁ። በጣም ቀላል ነው። ሞክሩት ነው የምለው። እንደዚህ ካደረኩ በኋላ ከላይ በአበባውን የምሰራው ደግሞ በስቲኪኒ ነው። ስቲኪኒ ተጠቅሜ እንዲህ የሚያምር አበባ ሰርቻለሁ። እዩት፣ በጣም ነው የሚያምረው። ከዛ ኦቨን ውስጥ ሊገባ ነው ለ35 ደቂቃ በ150 ዲግሪ እንደዚህ በስሎ ወጣ። ውስጡን ላሳያችሁ፣ በጣም ነው የሚያምረው። ውስጡን ቆንጆ ሆኖ ነው ይወጣልኝ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ሼር፣ ኮፒ ሊንክ፣ ፎሎ ያላደረጋችሁ ፎሎ ማድረግ አትዘንጉ። እዩት፣ በጣም ነው የሚያምረው። ሶፍት ነው፣ ስትነኩትም ስፖንጂ